ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? ከማርበርግ ቫይረስ በሽታ መከላከያ መንገዶች ምንድናቸው? ማለት ቫይረሱ ለስርጭቱ ይታወቃል። እንዴት ሊከላከሉ ይችላል የሚለው ነገር ለማውራት ያክል ነው። በበሽታው ከተያዙ አንደኛው ደግሞ በበሽታው ከተያዙ ወይም ከተጠረጠሩ ሰዎች ጋር ቀጥተኛ ንክኪ ያለማድረግ ማለት የነኳቸውን እቃዎች መንካት፣ ለምሳሌ ኢቭን የሞተ ሰው ካለ እሱን መንካት ስለሚያስተላልፍ ከዛ ሰው ጋር ያለው ማንኛውም እጆችን ከዛ መራቅ ነው። እጅን በሳሙናና በውሃ በአግባቡ መታጠብ፣ ሳኒታይዘር መጠቀም የሚቻል ከሆነ ለታመመ ሰው እንክብካቤ በሚደረግበት ጊዜ ደግሞ የመከላከያ ዘዴዎችን ለምሳሌ እጅ ጓንቶች ልክ እዚህ ምስል ላይ እንደምታዩት ጭንብሎችን በመጠቀም ራሳችንን መጠበቅ ነው። ሌላኛው ሞት በሚከሰትበት ጊዜ አስክሬን ከመንካት መቆጠብ። በጤና ባለሙያዎች ነው ብዙ ጊዜ የሚቀበሩት እንኳን ሰዎች ዞሮ ከእነዚህ ንክኪዎች ራሳችንን መራቅ ነው።